ይሄ እስከ ተወሰነ ጊዜ ድረስ የመጨረሻው ምንድን ነው የስፌቴ ሳይሆን አይቀርም። ምክንያቱም ጸጉሬን እየጎዳው ነው፣ ጸጉሬን እያሸሸው ነው እና ስለዚህ ጸጉሬ ቆንጆ እንዳለ ቶሎ ቶሎ ልቅረጽ። ለነገሩ ቢወልቅም ካስክ ምን ተሰርቶ የሚያምር ጸጉር ነው። ጸጉሬ አያሳጣም እውነቱን ለመናገር። እሺ ቅድም አልቅሼ ስለነበረ አይኔ እንትን ብሏል። ዛሬ ሁለተኛ ጊዜ ነው ቪዲዮ ስሰራ እና ከዚህ ቀደም ፖስት ያደረኩት ቪዲዮ ላይ እንትን ጠቅሼ ነበረ፣ ብቻውን መሆን የማይችል ወንድ ጥቃት ያደርስብሻል የሚል ነገር ጠቅሼ ነበረ። ሌላው ደግሞ ከቤተሰቡ ድጋፍ የሌለው ወንድ፣ ከቤተሰቡ ድጋፍ የሌለው ወንድ ስልሽ ተረስቶ ያደገ የእሱ ጥፋት ላይሆን ይችላል እኮ የእሱ ጥፋትም አይደለም ማለት በልጅነታችን የኛ ጥፋት ሊሆን አይችልም። ግን በእንጀራ እናት ምናምን ሲገፋ ያደገ ወይ ደግሞ በእንጀራ አባት ሲገፋ ያደገ፣ አባቱ ጥሩ ፍቅር ሰጥቶ ያላሳደገው፣ እናቱ ጥሩ ፍቅር ሰጥታ ያላሳደገችው ምናምን ወንድ ይሄ አባንደንመንት ውንድ የሚባል አለ አይደለ? ማለት የመረሳት የመተው ያለመፈለግ ቁስል እሱ አለበት እና ለሱ የሚያስፈራው ዋናው ነገር ደግሞ ያ ነው መተው። ስለዚህ አንቺ እንዳትታዩ ሁሉንም ነገር ማንኛውንም አንኦርቶዶክስ የሆነ ነገር ትክክለኛ ቃል ይመስለኛል፣ ማንኛውንም ነገር ይሞክራል። አንቺን በልጅ ማሰር ሊሆን ይችላል፣ እንድታስወርጂ በማድረግ በዛ ትራውማ ወይም በዛ ስቃይ ውስጥ ከሱ ጋር ጤናማ ያልሆነ ቁርኝት እንድትመሰርቺ በማድረግ ሊሆን ይችላል፣ አንቺን በመምታት አካልሽን በማጉደል። ከዛ ሴቶች ደግሞ ምንድን ነው የምናስበው? ይህን ሁሉ ዋጋ ከፍዬ ይህን ትቼ ከወጣሁማ በቃ ይህን ግንኙነት ትቼ ከወጣሁ በቃ ያ ነገር በሙሉ ፉርሽ ሆነ ወይም ሌላ ወንድ አይፈልገኝም የሚል እንትን እናስባለን። እና ይሄ ሳንክን ኮስት ፋለሲ የሚባለው እና አንዳንድ ጊዜ በነገራችን ላይ አንዳንድ ጊዜ ሳይሆን አብዛኛውን ጊዜ ከምንም ነገር ጋር ቁርኝት ማድረግ አይደለም ከሌላ ሰው ጋር ከራስሽ አይን፣ እጅ፣ እግር ጋር ራሱ ቁርኝት ማድረግ አትችይም። ምክንያቱም ያ ነገር ለአንቺ በአደራ የተሰጠሽ ነገር ነው እና የሆነ ጊዜ ላይ ሲታመም ምን ሲል አሁን ጋንግሪን የያዘው እግር ወይም ደግሞ እጅ ተቆርጦ ይጣላል አይደለም? ልክ እንደዛ ማለት ነው። መዳን የማይችል ነገር ተቆርጦ መጣል አለበት። ስለዚህ የማይድን ሪሌሽንሽፕ ወይም የፍቅር ግንኙነት ውስጥ ከሆንሽ ያንን ቆርጠሽ ማውጣት አለብሽ እና እኔ አሁን ሳስበው የማይገባኝን ዋጋ መክፈል ያናድደኛል። ማለት አይኔ እንደዚህ ተመቶ አንደኛው ያው because I was with an abuser እንደዚህ እንትኑ ቆቡ እስኪወርድ ድረስ ማለት ነው። እንደዛ እስክመታ ድረስ ለምንድን ነው ዋጋ የከፈልኩት? አሁን በዚህ እድሜ ቢሆን ኢንቨንቶሪ ሰርቼ እንደዛ ላሉ ኢንቨንቶሪ መስራት አለብን ሴቶች። ማለት የእቃ ቆጠራ ስትገቢ፣ አንድ ግንኙነት ውስጥ ስትገቢ ይዘሽ የገባሽውን ነገር ይዘሽ መውጣት አለብሽ። not an ounce less, not an ounce more okay, more not in a trauma sense ገባሽ አይደል? በስቃይ ምናምን ሳይሆን ይሄ የበለጠ ነገር ይዘሽ መውጣት የሚለው የሆነ ነገር የሆነ የሚያዳብርሽ የሚያግዝሽ ነገር። በሚገርም ሁኔታ ግን ካሳለፍኩት ስቃይም እኔ ብዙ ነገር ለመረዳት ችያለሁ። ማለት በፊት እንደ እርግብ የዋህ ነበርኩ። አሁንም እሷ ነገር አለችብኝ። ግን ብዙ ነገሮችንም ለመረዳት አይምሮዬ ክፍት ሊሆን ይችላል። ብዙ ነገሮችን በፊት ሴቶችን ምናልባት እፈርጅባቸው የነበረባቸውን ነገሮች አሁን በእነዛ ነገሮች ካለፍኩ በኋላ እንዲያውም ያደረጉትን ነገር ልክ ናቸው ብዬ እንድረዳ አድርጎኛል። እና ብቻ ኢንቨንቶሪ ስሪ ወይም ደግሞ ቆጠራ አድርጊ የሚልሽ አይንሽን በትክክል ይዘሽ የገባሽውን አይን ነው ይዘሽ የምትወጪው። ከዛ የፍቅር ግንኙነት እጆችሽ፣ ጣቶችሽ፣ እግሮችሽ፣ ማህፀንሽ ይዘሽ የገባሽውን ነገር ይዘሽ ውጪ። በፍጹም ለማይሆን ሰው የሚሆንም ቢሆን ነግሬሻለሁ። እንኳን ከሌላ ሰው ጋር አይደለም
ከራስሽ የሰውነት አካል ጋር እንኳን ጥብቅ ቁርኝት መመስረታችን። ምክንያቱም ሁሉም ነገር በአደራ የተሰጠ ነው፣ የኛ አይደለም። በቃ ሲሄድ ሲበላሽ ይበላሻል፣ ቆርጠሽ መጣል አለብሽ። እና ይሄን ለማለት ነው። ጸጉሬ ያምሩበታል። ቻው